بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله ያው ወደ ሳምንታዊ ጥያቄና መልስ የስገባ የዛሬው ጥያቄ እንዲህ በማለት ይጀምራል። السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته جزاكم الله وإياكم ጥያቄ ቁርአን ተፍሲር ቃል በቃል መተንተን እንዴት ይታያል? ያ ማለት እያንዳንዱን ቃል ለብቻው መፈሰር አስቸኳይ ስለሆነ ነው መልስልኝ። እንግዲህ መቼ እንደሆነ አላውቅም። ቁርአንን ቋንቋውን በጠበቀ ትክክለኛ ይዘቱን በጠበቀ መልኩ ተርኪብ አድርጎ መተርጎም ምን ማኒዕ አለ? ምን የሚከለክል ነገር አለ? ቁርአን የወረደው እኮ የዓረብይ ሙቢን ግልጽ በሆነ ዓረብያ ፈስረው አስረድተው ነግረውን መልእክቱን አስተላልፈው ሄደዋል። ሰለፎቻችን ቀደምቶቻችን ነብዩ የፈሰሩት አለ፣ በሐዲስ ተፈስሯል፣ ሰለፎቻችን ፈስረዋል። በዛ እየተነተን ቃሉንም እያቀናጀን አብረን እንሄዳለን። ለብቻው የቃሉ ትርጉም አለ፣ ቁርአናዊ አንቀጻዊ አሰካኩ ደግሞ ያለው አለ። ያንን ተረድተን ተንትነን መፈሰር ምንም አይነት ማኒዕ የለውም፣ ይቻላል። والله اعلم። ሁለተኛ ጥያቄ السلام عليكم ورحمة الله وبركاته አባቴ ታሪክ ሶላት ነው። ዙሁርን ከሰገደ አስርን ከተመቸው ይሰግዳል፣ ካልተመቸው ይተዋል። መግሪብና ዒሻንም እንደዛው፣ ሱብሂንም አንዳንዴ ተነስቶ እዛው እቤት ይሰግዳል። ብዙ ጊዜ ሳይነሳ ይተዋል። እንደ አጠቃላይ ሁሉንም ሶላቶች ሲመቸውና ሲፈልግ ይሰግዳል። ሳይፈልግና ሳይመቸው አይሰግድም። ከሚሰግደው የማይሰግደው ይበልጣል። ሲሰግድም አስተካክሎ አይሰግድም። ኩራት እኔ አውቃለሁ አለበት። የዲን ዕውቀትም የለውም። ትልቅም ሰው አይባልም። 70 ዓመት አካባቢ ነው ማለት ያው አልወደቀም ለማለት ነው። አቅም አላጠረው። እናቴ አላህ መጨረሻዋን ያሳምርላትና በምትችለው ትሰግዳለች ማሻአላህ። ሰለፊዮችንም ትወዳለች። አባቴ ብዙ ነገር በድሏታል፣ ግን ታግሳ ታሳልፈዋለች። አንዳንድ ነገር ሳስተምራትም ስነግራት እሺ ትላለች። አባቴ ጋር ብዙ ጊዜ ተጣልተናል። እናቴን ሲበድላት ተው ስለው በትክክል አያናግረኝም። እናቴን ልጆችሽ እያለ ጭቅጭቅ ያደርጋታል። ስገድ ሶላት የማይሰግድ ሰው ምንም ማድረግ አይችልም ብዬ ስመክረው ባንተ ከሆነ ደግሞ አልሰግድም ይላል። እኔ ብቻ ያልኩት ይሁን፣ የራሴ የሆነ ክብር አለኝ፣ ያችን ማንም እንዳይነካብኝ አልፈልግም ይላል። እኔም ጋር ቅር ተባብለናል። አንተ ተው በቃ አንተ ትሻላለህ እያሉ ብዙ ጊዜ ይመክሩኛል። ብዙ ጊዜ ተኮራርፈናል። እኔም አሁን ላይ ዝም አልኩት። ከዚህ በኋላ ጥያቄ የአረፋ በጉን ያረደው እሱ ነው። ከሰገዳ ቶሎ ተመልሶ አርዶታል። እኔ አልበላም በክት ነው ብዬ እስካሁን አልበላሁም። እናቴና ታናሽ ወንድሜ በእሱ በማረዱ ውስጣቸው እርር እያለም ቢሆን ችግር ላለመፍጠር ፈርተው በሉ። አንደኛ ስጋው በክት ነው ወይስ አይደለም? መብላትስ ይቻላል አይቻልም? ይህንን አብራራልኝ። ውዱህያውስ ይሆንልናል ወይስ አይሆንልንም? የበሉትስ ምን ማድረግ አለባቸው? ሁለተኛ ጥያቄ እኔስ ምን ማድረግ አለብኝ? ምን ትመክረኛለህ? ሶስተኛ እሱ የዱንያ ባሪያ ነው። ብዙ ጊዜ ለራሱ ብቻ ነው የሚያደርገው። ለእናቴ ምንም አይገዛላትም፣ እኔም ለሷ ብቻ እገዛላታለሁ። ይህም ማድረጌ ችግር አለውን? ይህንን ብታብራራልኝ ጀዛከላህ ነው። ባረከላሁ ፊክ ኢንሻአላህ። ያው አባትና እናት ልናንከባከባቸው፣ ልንረዳቸው፣ ልናግዛቸው፣ ከጎናቸው ልንቆም ይገባል። ሶላት ቢሰግዱም ባይሰግዱም በስላሴ ቢያምኑም
እምነት አልባ ቢሆኑ እናትና አባትን መጀመሪያ ይህን ጽንሰ ሐሳብ ያዝልኝ ወንድም እናትና አባቶቻችንን ማገዝ መደገፍ ከጎናቸው መቆም አለብን እነሱ ጋር በተያያዘ ከህይወታቸው ጋር በተያያዘ ልብሳቸውን ቁርሳቸውን ጉርሳቸውን ቤታቸውን መሬታቸውን በተመለከተ ከጎናቸው ልታግዛቸው ይገባል አባትና እናትን አታኩት አንድ ያዝ ሁለተኛ ስንመጣ አባት አልፎ አልፎ ነው ሶላት የሚሰግደው እዚህ ላይ ዑለማዎች ሁክማቸው ከዚህ መሰረት ነው የምንነሳው ዑለማዎች ታሪኩ ሶላት هل يكفر تارك الصلاة أو لا يكفر بينهما خلاف ዑለማዎች ሶላት የማይሰግድ ሰው ይከፍራል አይከፍርም በሚለው ላይ ሁለት ተከፍለዋል ነገር ግን القول القوي من حيث الأدلة كدليل عقوية ጠንካራው ንግግር ታሪኩ ሶላት ካፊር ሶላት የማይሰግድ ሰው ካፊር ነው ሶላት የማይሰግድ ሰው ሙስሊም አይባልም በምንም አይነት መልኩ ሙስሊም መቃብር አይቀበርም የመዘጋጃ ሁኔታ ስለሆነብን እንጂ አይወርስም አይወረስም ልጁን መዳር አይችልም ረሂመሁላህ አይባልም ሶደቃ አይሶደቅለትም አሰላሙ አለይኩም አይባልም ደህና አደርክ ነው ከተባለ አባትህ ከሆነ ካፊር ጀናዛው አይታጠብም ሶላተል ጀናዛ አይሰገድበትም ይሄ አብዛኛው ቀደምቶቻችንም የመጡበት ሐዲቱም ጠንካራው ይሄ ነው የረሱል አለይሂ ሰላቱ ወሰለም ሐዲት የሚያስይዘው ይሄ ነው ቁልጭ ያለው ሐዲስ ይሄ ነው لقوله صلى الله عليه وسلم في الحديث الصحيح بين الرجل وبين الكفر والشرك ترك الصلاة رواه مسلم بزغبوت حديث በአንድ ሰውና በክህደት አልኩፍር ነው አልና የመጣበት بين كفرنا አይደለም بين الكفر الكفر ከተባለው ሁሉ ኩፍሩ الأكبر والشرك الأكبر እና በሱ በሰውየና በሽርከን አክበር በኩፍረና አክበር መካከል ላይ ያለው መጋረጃ ሶላትን ከተወሰውየው ተቀላቀለ ካፊር ይሄ ቁልጭ ያለ የነብዩ አለይሂ ሰላቱ ወሰለም ሐዲስ በሌላ ሐዲሳቸው العهد الذي بيننا وبينهم الصلاة በእኛና በካህዲያን መካከል ያለው ቃል ኪዳን መለያ ሶላት ነው فمن تركها فقد كفر ሶላትን የተወ በእርግጥም كفر የሚለው ፊዕል ማዲ فقد للتحقيقات ስለዚህ የሚናስይዛል ካፍሯል የተረጋገጠ ያለቀለት ጉዳይ خرجه الامام احمد واهل السنن بسند صحيح من حديث بريدة صحيح ስለዚህ كفر በሌላ በቁርአን አንቀጽ መጥቶልናል فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين بليلا أنكس فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم كشرك كتوبتوا صلاة دموان تبقوا كسجدوا زكاة كاوتوا بهايمانوتو ወንድሞቻችሁ ናቸው ካላደረጉ በሃይማኖቱ ወንድሞቻችሁ አይደሉም ስለዚህ አማኝ አይደሉም ለምን አማኝ ቢሆኑ انما المؤمنون اخوه አማንያን ወንድማማቾች ናቸው ብሏል ለላህያሉ ጌታ አላህ Subhanahu Wa Ta'ala ስለዚህ ይሄንን በደንብ ልንረዳው የሚገባ ነው ኢማም አህመድ يستنبط من هذه الايه لان تارك الصلاه كافر ሶላት የማይሰግድ ሰው ካፊር ነው የሚለውን ከዚህ ያወጣል ከሁለት ቀውላቸው አስሑ ይሄ ኢማም አህመድ ረሂመሁላህ ተዓላ ሌሎች ታላላቅ ሰለፎቻችን ቀደምቶቻችን እንደዚሁ አብዱላህ ኢብኑ ሸቂቅ ራሱ የነብዩ አለይሂ ሰላቱ ወሰለም ባልደረቦች አንድ ነገር መተው ኩፍር ነው ብለው የተስማሙበት የለም ኢላ ሶላት እንጂ ነው ስለዚህ ታሪክ ሶላት ካፊር ነው መረጃዎቻችን የጠነከሩ ናቸው አያሌ ናቸው ሐዲሶችን ባነባቸው ስለዚህ ይሄንን ተመልክቶ ብዙ አኢማዎቻችን እነ ሸይኹል ኢስላም ኢብኑ ተይሚያ ወኢብኑ አልቀይም ወከذلك ኢብኑ ባዝ ወከذلك እነ ሸይኹል ኢስላም አህመድ ኢብኑ አብዱል ወሃብ